ቢያንስ አሁን እንኳን ተነስተ በጥፊ አታጮለኝም? ከተጋባን 2 ዓመት ሆነን በእነዚህ 2 ዓመት ውስጥ አንድም ቀን ተጣልተንም ሆነ ተደባድበን አናውቅም። የኛ ትዳር ለሰው ሁሉ ምሳሌ ነበር። ባልስ እንደየው ነው እንጂ አንድም ቀን ድምጻቸው ተሰምቶ አያውቅም። ሚስቱ ግን ታድላ ከአባቷ ቤት ወጥታ አባቷ ቤት ነው የገባችው እያለ ማያወራ የለም። እርግጥ ነው ሚስቴን እጅግ አድርጌ ነው መወዳት። የልደት ቀኗን በስተት ረስቼው አላውቅም። ሁሌ የልደቷ ቀን በሆነ ነገር ሰርፕራይዝ አረጋታለሁ። ማታ ማታ ሁሌ ቸኮሌት እያስኩላት ገባለሁ። እግሯን ማሳጅ አረጋታለሁ። ጸጉሯን ቅባት ቀባታለሁ። ስንተኛ የማንብላት ቤት ታይም ስቶሪ ባጣ እንኳን ቴክስት ቡክ አንብላታለሁ። ሩካቤ ስጋ ስንፈጽም እንኳን እንዳማት ብዬ ብልቴን እስከ ሚስቴ ጸባይ እየተቀያየረ መጣ። በሆነው ባልሆነው መነጫነጭና ነገር መፈለግ ጀመረች። ድሮ ከውጪ ስገባ አራት አቀራርባ መጠብቀኝ አሁን ራስ ሰርተ ብላ ማለት ጀመረች። ቲቪ ከፍቼ ሚውት አድርጌ እያየው ድምፁ ረበሸኝ ትላለች። ቸኮሌትና አሻንጉሊት ይዤላት ስመጣ ምንድነው እንደ ሕፃን ልጅ ሁሌ በአሻንጉሊትና ቸኮሌት መደልልኝ ብላ ተወረወረዋለች። ድሮ የማውቃት ሚስቴን እያየው አጣዋት። ሰይጣን ተጠናውቷት እንደው ብዬ ጸበል ውሰድሽ ስላት ካንተ በላይ ሰይጣን አለ እንዴ ብላ ፈጠጠችብኝ። የስሜ ነገር የሚዞኝ እስከ መጨረሻው ድረስ ነው። እኔ እኮ እንድትገርፈኝና እንድትደበድበኝ እኮ ነው ይሄን ሁሉ ነገር ማረገው። አንተ ግን ልትደበድበኝ ይቅርና ምንም እየመሰለ አይደለም። ሁሌ በሰው ትዳር እየቀና መኖር አለብኝ። ጓደኞቼ እኮ ባሎቻቸው እንዴት እንደሚደበድቧቸውና አልጋ ላይ እንዴት እንደሚያሰቃዩቸው በነገሩኝ ቁጥር በቅናት አለቁ። አንተ ግን አልጋ ላይ ልታሰቃየኝ ይቅርና ብልትን ለራሱ በአግባቡ አትጠቀምበትም። በንዴት ይሄው እንደዚህ እየተናገርኩ እንኳን ምንም አታረግም። ቢያንስ አሁን እንኳን ተነስተ በጥፊ አታጮለኝም ብላ አበደች። እጇን ያስኳትና ድምጼ ለስለስ አድርጌ ዮርዲዬ አንቺ አያለሽ እንዴ ቆይ መደበደብሽ ከነማን ጋር መዋል ጀመረሽ ነው እንዲህ ተበላሸሹ ደግሞ ብዬ ንግግሬን ሳልጨርስ እንደውም ከዚህ በኋላ ካንተ ጋር በቃኝ ብላ በሩን ከፍታ ወጣች። ተከተልኳት። ልትመለስ አልቻለችም። በብዙ ሽማግሌ ለመንኳ ስለመንኩ እምቢ አለች። ቀለበቴን አውልቄ ጣልኩ። ከውስጥ ወጣችልኝ። ከወራት በኋላ መንገድ ላይ የሄድኩ ስልክ ተደወለልኝ። ጓደኛዬ ነበር የደወለው። አነሳሁትና ሄሎ እዮብ እንዴት ነው ሁሉ ሰላም አለው ይመስገን ዛሬ ከየተገኘ እባክህ ኧረ አለው እኔ ምል ዮርዳኖስን ጠየቃት እንዴ ኮሞስ ገብታለች እኮ ደነገጥኩ እንዴ ምን ሆና አልኩት ነገሩስ ለመንገር ትንሽ ያሳፍራል አለኝ ግድ የለም ንገረኝ አዲስ ያገባችው ባሏን አወቅኩ አይደል ተፈሪን አዎ እሱ ነው አሉ ማታ አልጋ ላይ ያለባቸውን እየቀጩ በቀበቶ ለጥልጦ እሱም አልበቃ ሲለው እንደ ነጮቹ አንገቷን አንቃለው ሲል ትቧን ቁልፎ ኮማ ውስጥ የከተታት አለኝ። ምንም አላልኩም። ስልኩን ዘጋሁትና እጄን ወደ ሰማይ ዘርግቼ እግዚአብሔር ይስጥ ተፈሪ አልኩ። ተፈሪ ማለት ማዕከላዊ ከመዘጋቱ በፊት እስረኛ ገራፊና ብልት ላይ ሃይላንድ አንጠልጣይ ሰው ነበር።